ሁለተኛ ጥያቄ ደግሞ በትዳሬ ዙሪያ ጭራሽ አግብተሻል? ሁለት ልጆች አሉኝ አልሐምዱሊላህ። ማሻአላህ መብሩክ። አገር ስገባ አስገባቸዋለሁ አንተ ጋር ቁርአን እንዲቀሩ እያቀራሁ ነው። ኢንሻአላህ ዱአ አድርግልኝ፣ አላህ በሂዳያ ያሳድግልኝ። ደጋን መድረሳ ታስገባቸው አላህ አሰከንድሽ። ገብተዋል ኢንሻአላህ። እና ትዳሬ ደግሞ በዚሁ ዙሪያ እንደዚሁ ከቤተሰብ ጋር ሆኜ እያየ ተፋታን። የመጀመሪያዋን ወልጄ ሁለተኛዋን ነፍሰ ጡር እንደሆንኩኝ ፈታሁኛል እና ተፋታን። በኋላ ላይ ተመለሰና መመለስ ፈልጋለሁ ወደ ቤቷ መልሱልኛል እና ተመለስን። ግን ረጃቱ ይበል አይበል አላቅም። ረጃቱ ብዬ ቤት ወንድ ልጅ ይቅር ብሎ እቃውን ወደ ቤት ተመለሰ፣ ኒካው እንዴት ተመለሰ ነው ምናምን የሚባል እንትን ያንን የራሴ እህቶች ምናምን ሲሉ ሲሰማ ተመለሰና ገባ። ልጅቱ ተወለደች። ኒካ ይኑረው አይኑረው ከተወለደች በኋላ ረጃቱ ማለት ነበረበት ወይስ እዛው ላይ ልክ ወደ ቤት ሲመለስ ይመለሳል ኒካው? እዚህ ላይ ግልጽ አልሆነለኝም። ዚና ሰርቻለሁ ወይስ አልሰራሁም የሚባለውም ነገር እንትን እያለኝ ስለሆነ። ከፈታሽ ከምን ያክል ጊዜ በኋላ ነው የተመላለሳችሁት? የ3 ወር ነፍሰ ጡር ሁኔ ነው ሁለተኛዋን ልጅን የተፋታ ነው። ግን ፈትቻለሁ ሲል ነፍሰ ጡር መሆኔን አልተናገርኩም። እኔም እርግጠኛ አልሆንኩበትም ነበር። ነፍሰ ጡር ሆነሽ ፈታሽ እና እዛው ሳትወልጂ ነፍሰ ጡር ሆነሽ እዛው እንዳለ ተመለሰ ወደ ቤት፣ እቃውን ይዞ ተመለሰ። ከነቃ ነበር የኮበለለው። ለማንኛውም ቤቱ አንቺ ነው ማለት ነው። ሴት ልጅ ቤት ኑሯት ካገባህ ይሄ ነው በቃ ዋጋ። ፌስታለኔ ሰምቻለሁ፣ አካፍያለሁ፣ የምር አካፍያለሁ። ጥዬ ነው የወጣሁት። ቁርጥ ፌስታልን አንተን ጥለህ ነው የምታስወጣ። አንተ ቤት ሰርተህ ራስህ ነው ማስተዳደር ያለብህ። የታላችሁ ቀን ማሰላማ የምትልህ ቆይ ገና ለስበደምጥ አንጠልጥለህ ቁርጥ ፌስታልህን እጅና እግርህን እያማታህ ትሄዳለህ። በቃ ከላስ ራስህ አንተን ማስተዳደር ያለብህ። አላህ በቁርአን ላይ ሲናገር الرجال قوامون على النساء ወንዶች የሴቶች አስተዳዳሪዎች ናቸው ብሏል። ህይወት የሚያምረው እንደዛ ሲሆን ነው። ይወታችኋል አይደል? አደም አለይሂ ሰላምን አላህ ወደ ምድር ሲያወርደው አንተ ነህ የምታስተዳድረው ሚስትህን ብሎታል። ለመጀመሪያው ለሰው ዘር فقلنا يا آدم إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى አለው። አደም ሆይ ወደ ጀነት ሲያስገባቸው ማለት ነው። ይህ ሰይጣን ለአንተና ለሚስትህም ጠላታችሁ ነው። አደራ ከጀነት እንድትወጡ ምክንያት እንዳይሆናችሁ እንዳትታዘዙት፣ እንዳትሰሙት አላቸው። ከወጣችሁ አንተ ትለፋለህ ትደክማለህና አለው። ጥረህ ግረህ ታበላለህ ሚስትህን አለው። አንተ ላይ ነው ይሄ ኃላፊነትና ብሎታል። ስለዚህ እሱ ነው ያንን ኃላፊነትና መውሰድ ያለበት። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰውየው ሀል ዘውጃቲና ዐለይና ሐቀን ያ ረሱለላህ አላቸው። ሚስቶቻችን በእኛ ላይ ሐቅ አላቸው መብት አላቸው ብሎ ጠየቀ። ናም አሉ ነቢ ስ ላ ስለም አዎ አላቸው አሉት። አን ቱጥዒመሃ ኢዛ ጣዕምተ ተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጀህ ወላ ተቀቢህ ወአላ ተህጁርሃ ኢላ ፊል ቤት አሉት። ስትበላ ልታበላ፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት እያሉ ሁሉን ትእዛዛት ነቢያችን ሰለላሁ ዐለይሂ ወሰለም ያንን ነገሩት ማለት ነው። ስለዚህ እሱ ነው